ማለት ነው። አይሾ ስፒድ የተባለ ዓለም አቀፍ ዝነኛና የሙሉ ጊዜ ስራው ዩቲዩብ የሆነ ወጣት ከወራት በፊት በአፍሪካ ብዙውን ተከታይ በአንድ ቀን ያገኘው በኢትዮጵያ ሲሆን ቁጥሩም 400 ሺህ አካባቢ ነበር። ያን ሰሞን ይሄ ቁጥር የብዙዎች መነጋገሪያ መሆኑ የሚታወስ ነው። ዛሬ ዝምተኛው ሰው ከቤቱ እንዳለ ይውልኝ፣ ደምሩኝ፣ ሰብስክራይብ እንደራረግ ሳይል ይሄ ሪከርድ ሰብሮታል። ዳስጣል የተባለ ሙዚቃው 2.3 ሚሊዮን ተመልካች አለው። ይሄ ቁጥር ፐብሊክ ቪው ወይም ተመልካች የሚያው ቁጥር ነው። በቴዲ ቻናል ውስጥ ያለው ሪል ታይም ቪው ግን በዚህ ሰዓት ወደ 3 ሚሊዮን ሊጠጋ ይችላል። ዩቲዩብ ለኛ የሚያሳየን እያጣራና አፕዴት እስኪያደርግ ጊዜ እየወሰደበት ነው። ጀንበር የተሰኘ ሙዚቃው 1.2 ሚሊዮን ተመልካች ለማግኘት የፈጀበት ጊዜ 2 ሰዓት ብቻ ነው። በዚህ ሰዓት ከሙዚቃ አልበሙ በ7 ሰዓት ቆይታ ዝቅተኛ ቪው ሆኖ የሚታየው 500 ሺህ ተመልካች ነው። አልበሙ ከመለቀቁ በፊት ከ100 ሺህ በላይ ሰዎች በቀጥታ እየጠበቁት ነበር። የዩቲዩብ ዓለም በማይታወቅ ሱናሚ ተደብድቧል። ክብረ ወሰኖች ይሰበራሉ። ወዳጅና ጠላት በከፍተኛ ድምፅ ሐሳባቸውን ይገልጻሉ። ሁሉም የማህበራዊ ሚዲያ አማራጭ በእርሱ ድምፅና ጥቅሶች ተጥለቅልቀዋል። ይህ ሁሉ ሲሆን ሰውየው አንዳችም ትንፍሽ ሲል አልተሰማም። በፌስቡክ ገጹ ላይ አልበሜ ሐሙስ ይወጣል የሚልና ከአልበሙ መውጣት በኋላ ይሄ ነው አልበሙ የሚል 2 መልእክት ብቻ በአጭር ጽሑፍ አስተላልፏል። ከዚያ ውጭ ጸጥ፣ ድምፅ የለም። ቴዲ በዚህ ሰዓት ምን እያሰበ ይሆን? ምንስ እየተሰማው ነው? ዝምታው ለገማች እንኳን አያመችም። እንደረጋ ባህር ጥልቅ በሆነ ዝምታ ውስጥ መቆየትን እንደሱ የቻለበት የለም። ወዳጆች የመልካም ምኞት መግለጫቸውን ያዥጎደጉዳሉ። ጠላቶች የእርግማን ማዕት ያወርዳሉ። እሱ ያለበት አይታወቅም። ማስታወቂያውን የሚሰራለት ህዝብ ነው። የማስታወቂያ ባለሙያ ያስፈልገው። የሚያስተዋውቅበት ፕላትፎርም አይሻ። በህዝቡ ልብ ላይ ሰፊ ቦታ አለው። ወትሮም እኮ ማስታወቂያ የሚያስፈልገው የሰው ልብ ውስጥ